ብዙ ሰዎች ድህነት የገንዘብ ሁኔታ ይመስላቸዋል፣ ነገር ግን ተሳስተዋል። ለሰው ልጅ ተፈጥሮ ድህነት እንደ ሽታ ነው፣ የተጋላጭነት ምልክት ነው። ተፈጥሮ ደግሞ ተጋላጭነትን ይጠላል። ድሃ ስትመስል ይህ ማለት የግድ የተቀደደ ልብስ መልበስ አይደለም። ነገር ግን የከሰመና የተሸነፈ ስትመስል በሌሎች ሰዎች ላይ አዳኝ ስሜትን ትቀሰቅሳለህ። እንዲያታልሉህ፣ እንዲንቁህና ያለምን ትርፍራፊ ብቻ እንዲሰጡ ትጋብዛቸዋለህ። ነገር ግን ይህ የተፈጥሮ ሕግ የሚቀየርበት መንገድ አለ። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ደህና ኃይል ወይም ደግሞ ስልጣን ሳይኖርህ እንዳለህ በማስመሰል ዓለም እንደ ንጉሥ እንዳስተናግድህ ማድረግ ትችላለህ። ማኪያቬሊ ይህንን የልዑል ጭንብል ወይም ደግሞ ዘ ማስክ ኦፍ ዘ ፕሪንስ ብሎ ይጠራዋል። ይህ ማለት እውነታው ካንተ ገጽታ ጋር እንዲስማማ ምስልን እንደ መሳሪያ መጠቀም ማለት ነው። ለምን ዓለም ድሃ የሚመስለውን ትቀጣለች? ዓለም ፍትሃዊ አይደለችም፣ ነገር ግን ኤፊሽንት ነች። የሰው ልጅ አእምሮ ደግሞ ከማሽኖች ሁሉ ቀልጣፋ ነው። አእምሯችን መስራት አይፈልግም። በመልካም ባህሪ ውስጥ ያለውን ወርቅ ለማግኘት ባለባበስህ ጭቃ ውስጥ መቆፈር አይፈልግም፣ አቋራጭ ይፈልጋል። ውጫዊ ገጽታ ደግሞ የአቋራጭ ነው። ራስን እንድጠላ፣ እንድጎብጥ ወይም ይቅርታ ጠያቂ አድርገህ ስታቀርበው ለዓለም በአንተ ላይ እንዲፈርድብህ ፍቃድ እየሰጠህ ነው። እኔ በራሴ ተስፋ ቆርጫለሁ፣ እናንተም ተስፋ ቁረጡብኝ እያልክ ነው። ሰዎች ድሆችን የሚጠሉት ገንዘብ ስለሌላቸው አይደለም። ድህነት ውድቀትንና አለመቻልን ስለሚያስታውሳቸው ነው። ድህነት እንደ ተላላፊ በሽታ ይታያል። አንድ ሰው ድሃ ሲመስል በበሽታ ሳይሆን በመጥፎ ዕድል የተለከፈ ይመስላል። የሰው ልጆች ደግሞ በተፈጥሯቸው አጉል እምነት ስላላቸው ከመጥፎ ዕድል ይሸሻሉ። ማኪያቬሊ እንዳለው ሰዎች በአጠቃላይ ከእጅ ይልቅ በዓይን ይፈርዳሉ፣ ምክንያቱም ሁሉም ሰው ያይሃል። ነገር ግን ማንነትን የሚረዱ ጥቂቶች ናቸው። እስቲ አስበው፣ የመጨረሻ ጊዜ ያየኸው ቆሻሻ ሸሚዝ የለበሰ ትከሻ የጎበጠ ስታይ ምን ተሰማ? ይህ ሰው ፈላስፋ ይሆን ወይስ የተደበቀ ሊቅ ብለህ ጠየቅ? በፍጹም። ወዲያውኑ ተሸናፊ ወይም ደግሞ ሰነፍ ብለህ ፈረጅከው። ይህንን ያደረከው በክፋት ሳይሆን ጉልበት ለመቆጠብ ነው። አሁን ደግሞ ያ ሰው አንተ እንደሆንክ አስብ። ብዙ ጊዜ ራሳችንን በውሸት እናጽናናለን። እኔ ማንነቴ እንጂ አለባበሴ አይጨንቀኝም፣ የምለብሰው ለምቾት ነው እንላለን። ይህ የተጠቂዎች ቋንቋ ነው። ምቾት የኃይል ሁሉ ጠላት ነው። ኃይል የሌለው እውነተኛነት ደግሞ ዝም ብሎ ጩኸት ነው። አንድ ነገርህ መጥፎ ከሆነ፣ ለምሳሌ ጫማ ተቀዶ ከሆነ ወይም አቋም ከተበላሸ፣ የሰዎች አእምሮ ሁሉንም ነገርን እንደ መጥፎ ይወስደዋል። ሰነፍ እንደሆንክ፣ ሞኝ እንደሆንክ ወይም ታማኝ እንዳይደለ ያስባሉ። ለምን? ምክንያቱም ዲስፕሊን የሚታይ ነገር ነው። የራስን ገጽታ መምራት ካልቻልክ አንድን ድርጅት እንዴት መምራት ትችላለህ? ጀርባ ላይ ያለውን ጨርቅ መጠበቅ ማሳመር ካልቻልክ ሰዎች እንዴት ውልና ፊርማ ይሰጠዋል? ውጫዊ ነገር የውስጣዊ ማንነት ማረጋገጫ ነው። ይህ ሀብት ክፍፍል ውስጥ አንድ ጨለማ የሆነ ፓራዶክስ አለ። ገንዘብ የሚፈሰው ገንዘብ ለሚያስፈልጋቸው ሳይሆን ገንዘብ የሚያስፈልጋቸው ለማይመስሉ ሰዎች ነው። ለምሳሌ ወደ ባንክ ሄድና በጣም እንደተቸገርክ፣ እንደተራብክና ድህነት እንዳንቀጠቀጠ ሆነ ብድር ጠይቅ። ምን ይፈጠራል? ወዲያው በሩን ይከለክሉሃል፣ ካዝናው ይዘጋል ወይም የወለድ መጠኑ ይንራል። ምክንያቱም አንተ አደጋ ወይም ሪስክ ነህ። በሌላ በኩል ገንዘቡን ልክ እንደዛኛው ሰው የሚፈልግ ነገር ግን በሱፍ የዘነጠ፣ ሰዓቱ የሚያብረቀርቅ፣ ቀስ ብሎ የሚናገርና ምርጫ እንዳለው ሰው ሆኖ የሚቀርብ ሰው ተመልከት። አይለምንም፣ ሀሳብ ያቀርባል። ለሱ የባንክ ካዝናው ይከፈታል። ውሉ በጣም ጥሩ ይሆናል። ለምን? ራሱን የተሻለ አድርጎ አሳይቷል። ሰዎች ሀብትን ከችሎታ ጋር፣ ድህነትን ደግሞ ካለመቻል ጋር ያያይዛሉ። እርዳታ የሚፈልግ ከመሰልክ እርዳታውን አታገኝም። እርዳታ መስጠት የምትችል ከመሰልክ ግን ዓለም ሀብቷን በእግሮች ስር ትጥላለች። እስክትሆን ድረስ ያልሆንከውን ሁን የሚለው አባባል ለዩልኝ የሚደረግ ሳይሆን ለመዳን ወይም የሰርቫይቫል ስልት ነው። ድሃ መስሎ መታየት ማለት ወጪ መሆን ማለት ነው። ሀብታም መስሎ መታየት ግን ኢንቨስትመንት መምሰል ነው። ማንም ሰው ወጪ መምሰል አይፈልግም። ሁሉም ሰው ኢንቨስትመንት ይፈልጋል። ድርድር ላይ ስትቀርብ ደካማ መስለህ ከሄድክ
ምጽዋት እየጠየክ ነው። ጠንካራ መስለህ ከገባህ ግን ህብረት ወይም አሊያንስ እያቀረብክ ነው። ሰዎች ከውድቀትህ መያያዝን ይፈራሉ። አንድ ቸልተኛ የሚመስል ሰው ቀጥረው ቢወድቅባቸው ቀጣሪዎቹ እንደ ሞኝ ይቆጠራሉ። ድሮም አለባበሱን አይተን ማወቅ ነበረብን ይላሉ። ነገር ግን እንከን የለሽ የለበሰን ሰው ቀጥረው ቢወድቅ እንኳን ይቅርታ ይደረግላቸዋል። እሱ እኮ ተዋናይ ነው፣ ሁላችንም አታለለን ይላሉ። ያንተ ገጽታ ለውሳኔ ሰጪዎች እንደ ኢንሹራንስ ዋስትና ነው። አንተን መምረጣቸው የሚያመጣውን አደጋ ይቀንስላቸዋል። ይህን ጨዋታ አልጫወትም ካልክ እውነተኛ እየሆንክ ሳይሆን ትዕቢተኛ እየሆንክ ነው። ዓለም ጊዜ ወስዶ ያንተን ድብቅ ማንነት እንዲፈልግ እየጠበክ ነው። ዓለም ግን ምንም ዕዳ የለባትም። ድሃ ስትመስል እያነከስክ ነው። አጋር እንደሌለህና ማንም እንደማይቀበልህ እየነገርክ ነው። ለዚህ ነው ድሆች ሁሌም የሚበደሉት። ባለጸጋ የሚመስልን ሰው ማጭበርበር ግን ያስፈራል። ጠበቃ ይኖረዋል፣ ኃይለኛ ጓደኞችም ይኖረዋል ተብሎ ይታሰባል። ዋናው ውስጣዊ ማንነት ነው የሚለው አባባል የማይታዩ ሰዎችን ለማጽናናት የተፈጠረ ውሸት ነው። ድህነት በአይን ውስጥ ይታያል። የድህነት እይታ ማለት ሁሌም ይቅርታ የመጠየቅ ስሜት፣ በአይን ግንኙነት ወይም አይ ኮንታክት ቶሎ የመሰበር ልማድ፣ ወደ ክፍል ስትገባ የመኮማተር ልማድ። እነዚህ የባሪያ ልማዶች ናቸው። ለማኝን ሐር ልታለብሰው ትችላለህ፣ ነገር ግን የድህነት እይታ ካለው አሁንም ድሃ ይመስላል። ንጉስን ጨርቅ ልታለብሰው ትችላለህ፣ ነገር ግን እንደ ንጉስ አካባቢውን የሚቃኝ ከሆነ ተደብቆ የሚሄድ ንጉስ እንጂ ድሃ አይመስልም። ማኪያቬሊ እንዳለው አንበሳ እንዲፈራ የግድ መግሳት አይጠበቅበትም፣ በቦታው መገኘቱ ብቻ በቂ ነው። ድሃ ስትመስል ብዙ ትንቀሳቀሳለህ፣ ብዙ ታስረዳለህ፣ ከመጠን በላይ ትስቃለህ። ይህ የእጥረት ምልክት ነው። ሀብት ግን የተረጋጋ ነው። ዝምታ ሲመችህና ቦታ መያዝ ሲመችህ ሀብትን ታንጸባርቃለህ። ድሃ ሰው ጫጫታ ይበዛዋል። በቃላቱ በእንቅስቃሴውና በቅሬታው ይጮሃል። ዝምታ ያስጨንቀዋል። ዝም ሲል የሚፈረድበት ስለሚመስለው ዝም ብሎ ይለፈልፋል። እቅዶቹን፣ ችግሮቹንና ዕዳውን ሁሉ ይናገራል። ራሱን የሚያጠፋበት ጥይት ለጠላቶቹ ይሰጣል። ኃያል ግን ዝምተኛ ነው። አብዝቶ መናገር የቃላትን ዋጋ ያረክሳል። በመጨረሻም ለመቀበል የሚከብደው ነገር የምትውልባቸው ሰዎች ናቸው። በተሸነፉ፣ በተጎሳቆሉና ሁሌም በሚያለቅሱ ሰዎች ከተከበብክ አንተም በአማካኝ እንደነሱ ትታያለህ። ጅቦች በበዙበት ቦታ አንበሳ ብትሆንም ማንም አይለይህም። ስኬታማ ለመሆን ከፈለግ ስኬታማ ከሆኑ ሰዎች ጋር ታይ። የእነሱ ክብር ወደ አንተ ይጋባል። ቪዲዮውን ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ